አለይኩም ወራህመቱላሂ ወበረካቱ። የቀን መንገድ ቻናል ተከታታዮች ያው በዛሬው ቪዲዮ ይዤላችሁ የመጣሁት ጀሚናይ ወይም ኤአይ አፕ ነው ማለት ነው። ይህንም አፕ አብዛኞቻችን እየተጠቀምነው እንገኛለን። ያው አንዳንዶች ግን ደግሞ አፑን አጠቃቀሙ ሲጠፋብን ወይም አጠቃቀሙ ሲያደናግረን ሌላ መተርጎሚያ አፕን የተለያዩ ቋንቋዎችን የሚተረጉም ከፕሌይ ስቶር ወይም ከጎግል ክሮም ሂደን እያወረድን ስልካችን እንዲጨናነቅ ወይም እንዲሞላ እናደርጋለን ማለት ነው። እና የጀማ ምን ልላችሁ ነው የፈለኩት፣ ይህ ጀሚናይ በስልካችን አብሮ ተሰርቶ የመጣ ስለሆነ ለስልካችን ጫና አይኖረውም ማለት ነው። ስለዚህ አጠቃቀሙን በቀላል መንገድ በመማር በማወቅ ሌላ አፖችን ከማውረድ ይቆጠበናል ማለት ነው። እና ይህንም አጠቃቀሙን ቀጥታ ወደ አፑ በመግባት የምናይ ይሆናል ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እና የጀማ እዚህ ላይ እንደምታዩት ጀሚናይን አንዴ ትጫናላችሁ ማለት ነው። እና የጀማ እንደዚህ ያመጣላችኋል። ለእናንተ ምናልባት ተጠቅማችሁበት የማታውቁ ከሆነ ኢሜል ይጠይቃችኋል። ኢሜል አስገቡለት ማለት ነው። ከዛ ከታይ የተለያዩ ቋንቋዎች ይመጣሉ። እናንተ ያው እንደምትጠቀሙት ይሆናል ማለት ነው። እኔ የምጠቀመው አማርኛ ኪቦርድ ስለሆነ አማርኛ መጥቶልኛል። እና ምሳሌ ጥያቄ ለማቅረብ የምፈልገውን እጽፋለሁ ማለት ነው። እና የጀማ እንደዚህ ብዬ ጽፌ ያለውን ምሳሌውን ያው ዞሮ አሳያቸዋለሁ ለእናንተ ማለት ነው። እና የጀማ እንደዚህ ልኬለታለሁ። እሱም በሰፊው አብራርቶ መልስ ሰጥቶኛል ማለት ነው። ግን እኔ እሱን ይህን ሁሉ ለማንበብ ጊዜው ስለማይኖረኝ ለእናንተንም ለማሳየት ስለሆነ ቀጣይ ሌላው ደግሞ ይህ ጽሁፍ ስንጽፍ ሲደክመን ወይም ደግሞ ጽሁፍ ጭራሹኑ መጻፍ ለማንችል ቃላታችንን ብቻ መጠቀም ስንፈልግ ከዚች ላይ ሪከርድ ምስላለች፣ እሷን አንዴ ትጫናላችሁ ማለት ነው። ስትጫኗት ከዛ እኔ እየቀረጽኩ ስለሆነ ነው እንጂ ተጭኜ አሳያችሁ ነበር ማለት ነው። ያው ግን እኔ ቪዲዮውን እየቀረጽኩ ስለሆነ እሺ አይልም ማለት ነው።
እና ይችን ሪከርድ ምስሏን ትጫኗት መቁጠር ይጀምራል ማለት ነው። ከዛ እናንተ ንግግራችሁን ትጀምራላችሁ ማለት ነው። ያው ትክክለኛ መልስ እንዲመለስላችሁ ምን ማድረግ አለባችሁ መሰላችሁ? ያ ጀማ አንዳንድ ጊዜ ያወዛግበናል ምናምን የተለያየ እኛ ከፈለግነው ውጭ ወይም እኛ ያልጠየቅነውን ጥያቄ ይመልስልናል ለምትሉ ማለት ነው። እዚህ ላይ ትኩረት ማድረግ አለባችሁ ማለት ነው። ምክንያቱም ጥያቄውን እንግዲህ ጽሁፍ ጽፋችሁ ከሆነ እናንተው በይኸው ቀስ ብላችሁ በአንደበታችሁ ስለሆነ የምጽፉት የተሳሳተ ጽሁፍ ካለውም እያረማችሁ እያስተካከላችሁ ልጽፉ ትችላላችሁ ማለት ነው። ግን እሳ ሪከርድ በምታደርጉ ሰዓት እንግዲህ ጽሁፉ የተወዛገበ ጽሁፍ ሊሆን ይችላል ማለት ነው። ስለዚህ እናንተ ሪከርዱን ስትጫኑት ከዛ ቀስ ብላችሁ ንግግራችሁን መናገር ትጀምራላችሁ ማለት ነው። ቀስ ብላችሁ እያንዳንዱ እያረፋችሁ ስትናገሩ እሱም ደግሞ በፎርሙ እያንዳንዷ ምንም ሳያወዛግብ እየጻፈ ይቆይላችኋል ማለት ነው። ከዛ ንግግራችሁን ወይም ጥያቄያችሁን ጭርስ ስታደርጉ ይቺ ቀስተ ምልክቷ ልክ እንደ ቅድሙ ትመጣላችኋለች ማለት ነው። ቀስተ ምልክቷን ወደ ላይ ስትጫኗት አንድ ጊዜ ስትጫኗት ከዛ አሁንም በድጋሚ ጥያቄው ይሄድለታል ማለት ነው። ከዛ እናንተ ስታዩት የሄደው ጽሁፍ ሪከርድ ስታደርጉት አዙሮ ወደ ጽሁፍ አዙሮት የሄደው ጽሁፍ እደም በኋላ ስታዩት ያልተስተካከለ ጽሁፍ ካለ ይቅርታ አሁንም በድጋሚ የተሳሳተ ጽሁፍ መጥቷል ብላችሁ ጥያቄያችሁን እንደገና ማስተካከል ትችላላችሁ ማለት ነው። ስለዚህ እንዲህ ጥያቄው ጽሁፉ መጻፉ ሲከብደን ሪከርድ በማድረግ ወይም ደግሞ መጻፍ ለማንችል ደግሞ ሪከርዱን በመጫን ጥያቄያችሁን በአጭሩ ማቅረብ ትችላላችሁ ማለት ነው። ሌላው ደግሞ አሁን የተቀረጸ ፋቱራ ሊሆን ይችላል ወይም ደግሞ ታሪክ ሊሆን ይችላል። አሁን የከኒን አጠቃቀም ሊሆን ይችላል። ብቻ እንዴት እንደሆነ ለማወቅ ስትፈልጉ ወይም እንዲተረጉምላችሁ ስትፈልጉ ይችን የመደመር ምልክቷን ትጫናላችሁ ማለት ነው። ከዚያ ጀማ እንደዚህ ያመጣላችኋል። ከጋላሪ እየቀረጻችሁት ካለ ይህን አንዴ ትጫናላችሁ። ከዛ ወደ ጋላሪ ወደ ፎቶ ማስቀመጫችሁ ይወስዳችኋል። ከዛ በማረም ልክ ወደ ኢሞ ወደ ዋትስአፕ እንደምታዞሩት አርማችሁ ታመጡታላችሁ ማለት ነው። ከዛ ካመጣችሁ በኋላ በዚህ ይደረደራል ማለት ነው። ከዛ ከጨረሳችሁ በኋላ እዚህ ላይ የጥያቄ ምልክቷን አንዴ ትጫናላችሁ ማለት ነው። የጥያቄ ምልክቷን አንዴ ተጭናችሁ እዚህ ላይ የቀስት ምልክት ስለምትኖር እሷን የቀስት ምልክቷን አንዴ ትጫናላችሁ። ከዛ ይሄድለታል ማለት ነው። እናንተ ግን ጥያቄ ስታቀርቡለት በአማርኛው ከሆነ የምትፈልጉት እንዲተረጉምላችሁ በአማርኛ ብላችሁ በዚህ በሚገኘው አማርኛ ኪቦርድ ጻፉ ማለት ነው። በአማርኛ ተርጉም ብላችሁ ማለት ነው። ወይም ደግሞ በአማርኛ ብላችሁ እችን ጥያቄ ምልክቷን ጫን አድርጋችሁ መላክ ነው ማለት ነው። ወይም ደግሞ ያጀማ ቀርጻችሁ እንደ አዲስ ጥያቄ ማቅረብ ወይም እንዲተረጉምላችሁ ስትፈልጉ ይችን መልሳችሁ የመደመር ምልክቷን ትጫናላችሁ። ከዛ እዚህ ካሜራ የሚላል ማለት ነው። ይቺ ካሜራዋን አንዴ ጫኗት እንደ አዲስ ቀርጽ የሚል ያመጣላችኋል ማለት ነው። ከዛ አንዳንድ ጊዜ አሁን ሱቅ ላይ ሆናል ሊሆን ይችላል ቤጋላ ላይ ብቻ ከዛ ያገኛችሁትን ፋቱራ ለማወቅ ስትፈልጉ በዚህ ተቀርጹትና ተወስዱና በዚህ አሁንም እንዲያልኳችሁ በምትፈልጉት ቋንቋ ለማስተርጎም በአማርኛም ከሆነ በእንግሊዝኛም ከሆነ አይ በኪቦርዱ ትጽፉና ጥያቄ ምልክቷን በመጫን መላክ ነው ማለት ነው። በምትፈልጉት ቋንቋ እንዲተረጉምላችሁ ጥያቄ ማቅረብ አለባችሁ ማለት ነው። እናንተ ዝም ብላችሁ ስትልኩለት ተርጉሞ ያመጣላችሁ።
እናንተ ተርጉምልኝ ወይም በሌላ ቋንቋ አዙርልኝ ወይም ደግሞ ይህንን ዲህን አርገህ አስከታትለህ እንዲ አዲስ ጻፍልኝ። ብቻ እናንተ የምትፈልጉትን ነገር በአግባቡ ታቀርባችሁለት እሱም በጠየቃችሁት መሰረት መልስ ይሰጣል ማለት ነው። እና ጀማ ያው እናንተ እንደዚህ አድርጋችሁ ከተጠቀማችሁ ምንም መወዛገብ ወይም አለማወቅ አይፈጠርም ብዬ አስባለሁ። እንደምትጠቀሙበት ተስፋ አደርጋለሁ። አላቅም ለምትሉም ከእንግዲህ በኋላ አወቁና አጋዣችሁ ጋራ በመወያየት ችግራችሁን መቀረፍ ትችላላችሁ ማለት ነው። እንደዚህ የቴክኖሎጂ ወይም በስልካችን በሚገኙ ሴቲንጎች ጥቅማ ጥቅሞችን እንዲታገኙ ከፈለጋችሁ ቻናሉን ሰብስክራይብ በማድረግ ተከታተሉ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።